አሜሪካ እንደሄድኩኝ መጀመሪያ ስራ የነበረው ናዝሬት ይሄ ሁለተኛ ቤታቸው ነው። ይሄ ሁለተኛ ቤት ነው የሰራውላቸውና ዛንዴርክ መጀመሪያ ስራ የነበረው ከቀበሌ ቤት እነሱን ማውጣት ነበር። እኛ አስታውሳለሁ ገና 22 ዓመቴ ላይ ነው የገዛሁላቸው የመጀመሪያውን ቤትና የሁለተኛውን ቤት ስሰራ ጸብ ነበር። ያንቺ ዲዩም ነው ለራስሽ አድርጊ እንጂ ምንድነው ለኛ ይሉን ነበር አባቴም እናቴም። እኛ ምን ችግር አለው እዚህ ቀበሌ እዚህ ተከራይተን እንኖራለን፣ ያኛው ቤት ራሱ ገዛሽናል፣ ያኛውን ቤት አከራይተናል እንደምንኖረው እዚህ እንኖራለን ይሉኛልና እዚህ የመምጣታቸው ምክንያት እኔ ነኝ። እዛ ተደላለው የተገዛላቸው ቤት ውስጥ ርታቸውን እያደረጉ በስነ ስርዓት የሚኖሩ ሰዎች ናቸው። ቀያቸው መንደራቸው ከሰፈራቸው በደንብ ሆነው ማለት ግን እኔ ወደዚህ ስመጣ ያው ብዙ ጊዜ ተናግሬዋለሁ ኢንተርቪው ላይ ብቻዬን ነኝ። አዲስ አበባ ማውቀው ሰው የለም። አንድ አክስቴ ነው ያለችው ሳምሩቅ ነች። ብቻዬን ነው የምኖር የነበረውና ያው ሴት ልጅ ነች ብቻዋን ነው የምትኖረው። ስራም ትንሽ ይከብድሻል ታውቂዋለሽና 33 ዓመት የሰራበትን ድርጅት በማግስቱ ሄዶ ሪዘግሬሽን ሌተር ሞልቶ ነው እኔ ጋር የመጣው። he just moved በቃ እንደዚህ ነው የምልሽ ማለት እንዴ ሞላ the next day አንድ ሻንጣ ይዞ እኔ ጋር መጣ። እናቴና ወንድሜ አዳማ ናቸው የነበሩት። አሁን አዳማ ነው ናዝሬት ነበር ያኔና ከዛን ጊዜ ጀምሮ ያ ወንድሜም ክላስ ከሚጨርስ ተጠበቀ። ከዛ ሁሉም ቤተሰብ መጣ ተከራይተው እዚህ መኖር ጀመሩ። ከዛ ለኔ እንዴት ነው ህሊኔ እሺ የሚለኝ? ለኔ ብለው የገዛ ቤታቸው ውስጥ የሚኖሩ የነበሩ ሰዎች በተከራዩት ቤት ውስጥ ከዛሬ ነገ ደግሞ እንትን ኪራይ ጨመሩብኝ ወጡ አሉኝ እያሉ እንዴት ሳቀ ይኖራሉ? የሚኖሩት ብቸኛ ምክንያታቸው እኔ ነኝ። እዚያ ጋር ሌላ ምንም ምክንያት የላቸውም አዲስ አበባ የሚያስኖራቸው። ስለዚህ ይሄ ለኔ ትልቅ ሌላ ደግሞ የተከፈለ ዋጋ ነበር እና እነሱም ማሳረፍ ደግሞ ሌላ ኃላፊነት ነበርና እንዳልሽው እኛ በቃን ምን ችግር አለው ለጊዜው ነው ምናምን ይላል። አንቺ ስታገቢ እንሄዳለን አልወሸታቸው ነው አልሄዱ እና እናቴ ትላለች አይ አባትሽ ካንቺ ተለይቶ ሊኖር አይሄድም ትለኛለችና ያን ደግሞ ሲሆን እግዚአብሔር አስብ ህልሙ ነበረኝ በቃ እንደዚህ ቤት ሰርቼላቸው ምናምን ቅድም እንደምልሽ ነው ሳልም ግን በባዶ ጊዜ ነው ማለመው ሁሌ ከሆነ ኬት እንደሚያመጣ አላውቅም ስራ